የጉራጌ ማህበረሰብ በስራ ወዳድነቱ፣ በንግድ ክህሎት፣ በመንደር አመሰራረቱና ልዩ በሆነ የቤት አሰራር ጥበቡ የሚታወቅ የታታሪነት ተምሳሌት ነው። በሀገራችን የልማት የንግድና የከተማ ግንባታ እንቅስቃሴዎች ውስጥ የማይተካ ሚና ያለው ማህበረሰቡ ታሪክና የቅርስ እሴቶቹን ጠብቆ በማቆየትና በማሳደግ ከአባቶቹ የወረሰውን ጠንካራ የሥራ ባህልና ማህበራዊ ትስስር ዛሬም ድረስ በኩራት ጠብቆ ይገኛል። የማህበረሰቡ ህይወት ከእንሰት ጋር የተቆራኘ ሲሆን ይህ ተክል ለምግብነት ብቻ ሳይሆን ለተለያዩ የቤት ውስጥ ቁሳቁሶች መገልገያነትም ይውላል። እንሰት የጉራጌ ማህበረሰብ ህይወት መሰረት ሲሆን ከዚህ ተክልም ቆጮ፣ ቡላና አሚቾ ይዘጋጃል። ሌላው መለያው ደግሞ የቤት አሰራር ጥበቡ ነው። የጉራጌ ባህላዊ ቤቶች የምህንድስና ጥበብ የሚታይባቸው እጅን በአፍ የሚያስጭኑና እንደ መጠናቸውና እንደ አገልግሎታቸው ጓ፣ ወንጎና ሐራር በተባሉ ስያሜዎች ይከፈላሉ። ቤቶቹም ለሰው መኖሪያና ለከብቶች ማደሪያ በስርዓት የተከፈሉ ናቸው። በማህበራዊ ትስስርና በመረዳዳት የሚታወቀው ማህበረሰቡ ያጋቃዋ ብሎ በሰየመው የመገናኛ መንገድ በየተራና ሁነቶችን በጠበቀ መልኩ ጎረቤት ተጠራርቶ ቡና የሚጠጣበት ዘወትር የሚገናኙበትና ሰላምና ፍቅር የሚታለምበት የውይይት መድረክም አለው። ሌላው የጉራጌን ማህበረሰብ ባህልና እሴት ሲያነሱ የማይቀረው ክትፎ ነው። አስፈላጊነቱ በአይብ ታጅቦ የሚቀርብ ልዩ ምግብ ሲሆን ስለ ማህበረሰቡ ሲያነሱ ክትፎን ለይቶ ማንሳት የማይቻል ነው። ሌላው ከማህበረሰቡ መለያዎች መካከል አንዱና ዋነኛው ጀፎረ ነው። የጉራጌ መንደሮች ውበት የሆነው ጀፎረም የማህበረሰቡ መለያና የጋራ መናፈሻ ነው። በሁለት ረድፍ በተሰደሩ የቤት ግቢዎች አጥር መካከል የሚገኝ ሰፊ ረጅምና ሁሌም በአረንጓዴ ሳር የተሸፈነ ውብ መንገድ ነው። ይህ ስፍራ ለመንደሩ ነዋሪዎች እንደ ትልቅ አዳራሽ የሚያገለግል ሲሆን ንጽህናውና ልምላሜው ተጠብቆ እንዲቆይ ማህበረሰቡ በጋራ ይንከባከበዋል። ጀፎረ ለእንስሳት መግቢያና መውጫ ከመሆኑም ባለፈ የመንደሩን ውበት ለየት ባለ መልኩ ጎልቶ እንዲታይ የሚያደርግ የተፈጥሮ ስጦታ ነው። ይህ ሰፊ መንገድ ማህበራዊ ትስስር የሚጸናበት ቁልፍ ስፍራ ሲሆን በሰርግ በለቅሶም ሆነ በበዓላት ወቅት ማህበረሰቡ በመሰባሰብ ባህላዊ ጭፈራዎችን ይጨፍራል። ወጣቶች ይጫወታሉ፣ ሽማግሌዎችም ቁጭ ብለው መረጃን ይለዋወጣሉ። ጀፎረ ተራ ጎዳና ሳይሆን የጉራጌን ሰላማዊ የአኗኗር ዘይቤ፣ የማህበራዊ ህይወት ጥንካሬና የተፈጥሮ ስምምነትን የሚያሳይ የኩራት ምልክት ነው። የጉራጌ ማህበረሰብ ታሪክና ባህል ከዚህም በላይ ጥልቅ ነውና የደረስንበትን ያህል ዳሰስን። አዘጋጅና አቅራቢ አዲሱ ሙሉጌታ። ሰናይ ጊዜ።